አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲስክ ዩቲዩብ ተከታታይ እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ኢዱ እንዴት ነበር? የረመዳን ኢድ በሰው ሀገር በስራ በአረቦች ቤት እንዲሁም ደግሞ ኢጃዛ ወጣችሁ ያው አላ አይደለ እናንተን በሚመጥን እናንተን በሚያስፈልግ ወይም ደግሞ ለእናንተ በሚሆን መልኩ ያሳለፋችሁ በሙሉ ሁላችሁንም አላህ ሱብሓነሁ ወተዓላ ባላችሁበት ሰላም ያርጋችሁ። አላህ ሱብሓነሁ ወተዓላ ይጠብቃችሁ። ሀገራችንን ሰላም ያርግልን ኢንሻአላህ። ያው የሰው ሀገር ምንም ጥሩ ቆንጆ ቢባልም ያው ነው ማለት ነው። ግን ኢንሻአላህ እስከዛው ድረስ ያው ሙስሊም በብዙ ነገር ይታገሳል። ዛሬ ያው ከዚህ በፊት ቀለል ያለች ቪዲዮ ሰርቻለሁ። ብዙም አልሰራሁም። ያው በረመዳን በአንዳንድ ነገሮች ትዕዛዝ ተሰጥቼ ነበር። እንደምታዩት ይሄ ቃይዳተ ኑራንያ በሼህ ኢብራሂም ሲራጅ መስጂድ እንድሰጥ ታዝዤ ነበረ። የገዛሁት በነገራችን ላይ ረመዳን 15 አካባቢ ከዛም በፊት ነውና ያው አዲስ አበባ ነበርኩኝ። አጋጣሚ ያው አመጣዋለሁ ወይም አስረክባለሁ ስል ያው በብዙ ነገሮች እንዲሁም ደግሞ አንዳንድ የዘካተል ማለም የዘካተል ፊጥርም ቀለል ያሉት ሳስ ነበሩኝ። እነሱን ሳስቀድም ይሄን ዘግየት ታረኩት። ይሄንን ግን ሰሞኑን ልሰጥ ዝግጁ ላይ ነኝ ኢንሻአላህ። እና በነገራችን ላይ እና አንድ ነገር ልበላችሁ እህቶች ማለት ነው፣ ለሁሉም ሰው ወቅፍ ያስፈልገዋል ብዬ ነው የማስበው። ግን ያ ወቅፍ በተለያዩ ዘርፍ ነው። ለምሳሌ የመስጂድ ወቅፍ፣ የቲሞችን የማሳደግ ወቅፍ፣ ቁርአን ሰጥቶ የማቅራቱ ወቅፍ፣ እንዲሁም ደግሞ እንደዚህ ቃይዳና ከዚህ በፊት ሼህ ኢብራሂም ሲራጅ መስጂድ ላይ ቁርአን ወደ 40 ፍሬ ነው የሰጠሁኝ እና እዛ ላይ ስጠይቃቸው ኡስታዙ ቃይዳና አንዳንድ ሐዲሶች የዚህ የመግዛት አቅም ካላችሁ እኛ እናመለክታቸዋለን ከየት እንደሚገዛና የት እንዳለ ከየት እንደሚመጣ ብለው ነበርና ያው ይሄንን የሰማች ቪዲዮ ቃይዳውን እኔ ከእህቶቼ ጋር ከልጆቼ ጋር እንዲሁም ደግሞ ከጓደኞቼ ጋር ብላ ወደ 60 ፍሬ ቃይዳ አዝዛለች። ማሻአላህ እንደምታዩት በነገራችን ላይ ይሄ 10 30 ነው። እንዲሁም ደግሞ ይሄ 10 አለ። አሁንም ይሄ 10 አለ 50 ነው። ይቅርታ ይሄው ይሄም አለ 60 ፍሬ ነው በነገራችን ላይ ማለት ነው። እና በነገራችን ላይ አንድ ገጠመኝ የገጠመኝ ሱሉልታ በነበርኩ ሰዓት መስጂድ ተራዊ ይሄድ ነበርና አጋጣሚ የሆነ ሰዓት ላይ ቀደም ብዬ ሄድኩኝ። ከዛ ኢሻ እስከሚጀመር ድረስ የሆነ ቁርአን ብድግ አደረኩኝና ስቀራ ነበርና ያው አቅሜ በሚችለው የዚህን ያህል የቁርአን እንትን ኖሮኝ አይደለም እውቀቱ፣ ግን ያው የምችላቸውን ሱራ እየስቀራ ከዛ ቁርአኑን እንዲህ ገልበጥ ሳረገው ምን ይላል መሰላችሁ? በዚህ በኩል ላይ ለአባቴ ዱዓ አድርጉለት አላህ ይርሐመው እያላችሁ ለአባቴ ዱዓ አድርጉለት ይላል። በጣም ነበር ልቤን የነካው። ወላሂ በጣም ነበር የደነገጥኩት። በዛን ሰዓት ስልክ የለኝም፣ ስልኬን አልያዝኩትም ነበርና ቪዲዮ አልሰራሁም ወይም ደግሞ ፎቶ አላነሳሁትም እንጂ ወላሂ ፖስትላችሁ ነበርና ሱብሃንአላህ የሰው ልጅ በብዙ አይነት መልእክትን ያስተላልፋል። ይቺ ልጅ ደግሞ ወይም ይሄ ልጅ ለአባቱ ዱዓ ሲያስደርግ በጽሁፍ ነበር መልእክቱን ያስተላለፈው እና በጣም ነበር ያሳዘነኝ። አላህ ሱብሓነሁ ወተዓላ ለጀነት ይበልለት፣ አላህ ሱብሓነሁ ወተዓላ ይርሐምለት ኢንሻአላህ። በዚህ አጋጣሚ ማለት ነውና ወላሂ እንደዚህ ቁርአኖች፣ ሰውን የሚጠቅም ነገሮች፣ ቃይዳዎች፣ ሐዲሶች እንደዚህ ያለ አይደለ ዘላቂ ያላቸው ነገር የምታረጉ ሰዎች በጣም እድለኛ ናችሁ ብዬ ነው የማስበው። ለምን ከተባለ
በዛ ላይ እንኳን ያየሁት እንግዲህ ከዛም በበነጋታው ያንን ቁርአን እኔ ፈልጌው ስልኬን ይዤ ቪዲዮ ለመስራት ስፈልገው ሌላ ሰው ይዞት ነው ያገኘሁት፣ ሌላ ሰው እየቀራበት። ከዛ ላይ ደግሞ ስጡኝ አይባልም። ለምን ሁሉም ባደረሰውና ባገኘው ነው የሚቀራ ማለት ነውና እና ምን እላችሁ ፈልጌ ነው እንደዚህ የምታረጉ ሰዎች እድለኛ ናችሁ ብዬ ነው የማስበው። የውስጥ እቃውን አላሳየሁም። ያው ዛሬ የውስጥ እቃውን ላሳያችሁ ነው። ይሄው እንደዚህ እያረጉ እያሸጉ ነው የሰጡኝ እና ይቅርታ ሰው መጥቶብኝ ነውና ደስ ነው ያለኝ። ምን እላችሁ ፈልጌ ነው እንደዚህ የምታረጉ ሰዎች ለቤተሰብም ለእናንተም እድለኛ ናችሁ። ኢንሻአላህ በምን ስራችን ጀነት እንደምንገባና አላህ ሱብሃነሁ ወተዓላ ምንዳችን እንደምንሰጠን አናቅምና ከዚህም በፊት ያው ባለመመሸት ከፍቼ አላሳየኋችሁም ቃኢዳውን። በነገራችን ላይ እቺ አንደኛዋ ቃኢዳ ነች። በጣም ብዙ ጊዜ የምትቆይ ረጅም ዓመታት ምሬንም ላሽ ያው ማያልቅ ነገር የለም። ሰውም ይሞታል፣ ልብስም ያልቃል፣ ሁሉ ነገር ያልቃል፣ ይቀየራል። ግን ቶሎ የሚጠፋና የሚቆይ ነገር አንድ አይደለም እና ይሄ በጣም ብዙ የሚቆዩ ቃኢዳዎች ናቸው አሁን የመጡ እና ውድ ናቸው። በነገራችን ላይ ሲገዙም በውድ ነው የተገዙት። መጀመሪያ ለመልጻ እንትን ልበላችሁ 1 2 3 4 5 6 7 8 9 10 ቀጣይ ቪዲዮ ስለምሰራ ያው አውጣራ አድርጌ ይችን የማሳያችሁ። በነገራችን ላይ ይሄው በአንዱ ፒስ 10 ቃይዳ አለ። 60 ቃይዳ ነው የታዘዝኩኝ። 60 ቃይዳ ገዝቻለሁ። እንደነገርኳችሁ በጣም ረጅም ጊዜ የሚይዙ በጣም ነው የሚደሰቱባችሁ። በነገራችን ላይ ኡስታዙ ወላሂ ያልጠበቁት ነገር ነው እና እኔ ራሱ ደስ ብሎኛል። ወላሂ መሬን ነው የምላችሁ። እኔ እንጃ ሰው የገዛው ሳይሆን እኔ የገዛሁት ነው የመሰለኝ። ያው ማለት ከምንም በላይ ልፋት ስላለው ነው። አያችሁት? የሚሞት አይደለም፣ የሚወድቅ አይደለም፣ እንዲህ በቀላል ማለት ነው። ታያላ ኃይሉ ምናምን ልነግራችሁ አልችልም። ያው ትንሽ ነው የምትመስል ግን ብዙ እንትን አለው። እስከ ያያችሁት ነው። ይሄው ብቻ በጣም ጥብቅ ናት፣ ጥብቅ ያለች ናት። ከዚህም ይሄው ቃይዳ ተንራንያ። በነገራችን ላይ ለልጆቻችሁም ስትገዙ ይችን ግዟት። ያቺ ስሷ ሐፊፋ ከሳምንት በላይ እንደውም ለልጅ አትሆንም። በጣም ወረቀቷ በጣም ስስ ናት፣ በጣም ከመላችሁ በላይ ይሄው እንትን ነው። በጣም እንትን ከመሆኑ የተነሳ ወላሂ በቃ ማለት ቢወረወረ ራሱ የሚወድቅ እቃ አይደለም እና በሚያምር ሁኔታ ነው ሰርተው ያመጡት እና ኢንሻአላህ እንግዲህ ይሄንን ያደረጋችሁ እህቶች አላህ Subhanahu Wa Ta'ala እጥፍ ሚንዳ አጅራችሁ ይመር። ጉንፋን ይዞኛል። ጀዛከላሁ ኸይረን ባረከላሁ ፊኩም። ያው 2 ቪዲዮ ነው የምሰራ። ለምን ይሄንንም ሳስረክብ መታየት አለበት ኢንሻአላህ በአላህ Subhanahu Wa Ta'ala ፍቃድ ማለት ነው። እና ሲጨረስ ራሱ እንደዚህ ናት። ይሄ ደግሞ የተገዛ ለምን ነው? መስጂድ ነው የሚቀመጥ። ኡስታዝም ያሉት መስጂድ የሚቀመጥ ነው ማለት የሚመጣ ሰው የሚቀራበት እንዳያጣ። ለምሳሌ አንድ ቃይዳ ተሰጥተው ቢያንስ ዙሪያውን ክብ እንትንና 10-15 ነው ነበረ። ግን ቢያንስ ማሻአላህ 60 ፍሬ ይቀላል እንዳይመስላችሁ፣ በጣም ብዙ ነው። ተማሪ የለም ማለት አይደለም፣ ከ100 በላይ ይኖራል። ግን 1 ለ2 ይሆናል። ገብታችኋል? ለ3 ችግር የለም። ምናልባት ከዛ መሃል እንደነዚህ አይነት ቁርአን ተገዝቶላቸው ይዘው የሚመጡ ልጆችም አሉ። ገባችሁ? ግን
ማሻላ ላቀወተ ኢላ ቢላ። ይሄን እንትን ያላችሁ ቶች ጀዛኪላሁ ኸይረን ባረከላሁ ፊኩም። አላህ ይጠብቃችሁ። ለምን መሰላችሁ ቪዲዮ ሁለት የምሰራ ብዙ ጊዜ የሆነ እቃ ይዤ ሂጅ ተልኬ ማለት ነው ከኡስታዞች ጋር ስገናኝ በጣም ነው እነሱ የሚሸማቀቁ እና እነሱ ሲሸማቀቁ እኔ የበለጠ እፈራለሁ እና ቪዲዮ ለመስራት ራሱ በጣም እቸገራለሁ። አንዳንዴ ይቅርታ ምናምን እየተለማመጥኩ ነው እና ለዛ ነው እንግዲህ ኢንሻአላህ ስንወስደው ደግሞ ምናየው ይሆናል። ባረከላሁ ፊኩም ኢንሻአላህ ቢኢዝኒላህ። እና ሲያረጉ ደግሞ ትንሽ የመሰለ አደራረጉ ራሱ አሪፍ ነው። ቀለል አድርገው ነው ያደረጉት። እንዴት አድርገውት መሰላችሁ? ይሄ ፊቱ ነው እንደዚህ አድርገው አያችሁት? ይሄኛው ይሄ ቂጡ ነው፣ ይሄ ፊቱ ነው። ይቅርታ በንግግሬ እንዳትቀየሙ። አያችሁት? እንደዚህ እንደዚህ አያችሁት? ከዛ እንደዚህ ቀያይረው ሱብሃንአላህ እንደዚህ ያረጉ ሲያረጉት የሆነ አንዳንዱ እንደውም ምን አድርገውታል? ይሄንን እንደዚህ ውስጥ ይከቱታል። አያችሁ? እንደዚህ አድርገውት እራሱ አይቻለሁ እና እንዴት እንትን እንዳለላቸው አላውቅም። ያው ምናልባት በዚህ ጋር ይሆን እንደዚህ ነው መሰል። እንደዚህ አያችሁት? ሁለቱም በአንድ ማለት ነው። ማሻአላ የሆነ ደስ የሚል እንትን ነው እና ባረከላሁ ፊኩም ውዶችዬ። ቪዲዮ ላይክ ሼር አድርጉ። በተለይ በመስጂድ ዙሪያ እዘዙ። ምሬን እምላችሁ እንደዚህ ቃይዳዎች፣ አሁን ደግሞ ኪታቦች፣ ቁርአኖች፣ አንዳንድ መስጂድ ለምሳሌ የቧንቧ ውሃ፣ ብዙ ነገር ምንጣፍ፣ ምሬን እምላችሁ እና እንደዚህ አይነት ስራ ብትሰሩ ለእናንተ እድለኛ ናችሁ። ምናልባት ተጎዳን ብላችሁ ልታስቡ ትችላላችሁ። ይሄ ግን በቃ መስጂድ ሄዶ ነው የሚሄድ፣ የሚፈልግ ይቀራበታል እስከሚያልቅ ድረስ ማለት ነው። አጅር አላችሁ ሁሌ ኢንሻአላህ። ጀዛኪላሁ ኸይረን። እንግዲህ ቪዲዮ ላይክ ሼር አድርጉልኝ ውዶችዬ። እንደዚህ የምለው እንድታምኑ ነው። አንዳንድ እህቶች እስኪ በቀጣይ ደግሞ አንድ ቪዲዮ እሰራለሁ ኢንሻአላህ።